እዚች ጋር ደግሞ የምንማረው እዚህ ፎቁ ላይ ነው ማለት ነው። ትምህርት ቤታችን ክላሳችን ግቢያችን ምናምን ነው ማሳያችሁ። እንደዚህ ከክላስ ውስጥ ሆነ ወደ ውጭ ሲታይ ከተማው እንደዚህ ነው የሚታየው። ያው እዚች ጋር ያው ግቢያችን መግቢያው ነው የትምህርት ቤታችን ይሄን ይመስላል። ያው በሩ ብዙም አልታደሰም። ግቢው ከዚህ ጋር ሲታይ ገና መግቢያው ጋር እንደዚህ ነው የሚመስለው። ያው ቢሮዎቹ ፊት ለፊት ያሉት ናቸው። እዚች ጋር ደግሞ የምንማረው እዚህ ፎቁ ላይ ነው ማለት ነው። ኮሊደሩ እንደዚህ ነው። ወደ ሁለተኛው ፍሎር ልሰዳችን የኛ ክፍል ሁለተኛው ፍሎር ላይ ነው። እስቲ ወደ ሁለተኛው ፍሎር እንሂድ። እና ሁለተኛው ፍሎር እንደምታዩት ነው። ይሄ ነው ያው ተመሳሳይ ናቸው ሁሉም ፍሎሮች። እኛ ክላስ የመጀመሪያ ላይ ያለው ነው። ለገባ ነበር ዞር ስል ተማሪዎች አሉ ቶሎ ነው የመለስኩት። እና ያው ሙሉ ኮሊደሩ ላሳያችሁና እስከ ጥግ ድረስ ባለው ያው እንደዚህ ነው። ብዙም ልዩነት የለውም። ወደ መጨረሻው ፍሎር እንሂድና አሁን እዚች ጋር በቃ ፎቁ የመጨረሻ ላይ ያለው ክፍሎች ናቸው እነዚህ። እዚች ጋር ያበቃል። ከላይ ወደ ላይ የሚቀጥል ደረጃ የለውም የመጨረሻው ስለሆነ ከላይ ሲታይ እንዴት እንደሆነ አሁን አሳያችኋለሁ። ከተማው እንደዚህ ነው። ያው ይሄ ወደ ግቢው ሲዞር ነው። እንደዚህ ደግሞ ከጎን ያሉት ቦታዎች ናቸው። እና ከክላስ በኩል ሆኖ ደግሞ ሲታይ ወደ ክላሱ ልሰዳችሁና ከውስጥ ሆኖ ሲታይ ያሳያችኋለሁ። እንደዚህ ከክላስ ውስጥ ሆነ ወደ ውጭ ሲታይ ከተማው እንደዚህ ነው የሚታየው። ያው ዛፍ ምናምን ስለሆነ ከዚህ በኩል ብዙም አይታይም። ይሄ ግቢው ነው ከስር ያለው። ከጎን በኩል ደግሞ አንደኛ ደረጃ ትምህርት ቤት አለ እዛች ጋር የሚታየው። ያኛ የተመረበት በፊት አንደኛ ደረጃ ትምህርት ቤት ነው። እና ትምህርት ቤታችን ይሄን ይመስላል ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። እና ትምህርት ቤታችን ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ያው በትንሹ ነው ያሳየኋችሁ። ሜዳውን ምናምን አላሳየኋችሁም። ያው ለመጀመሪያ ያህል ነው። እንዳልኳችሁ ሰብስክራይብ አድርጉኝ። ከዚህም የተሻለ ነገር እንሰራለን። ያው ኮሜንትም ጻፉልኝ፣ ማስተካከል ያለብኝ ነገር ጻፉልኝ። እስካሁን ስለተከታተላችሁኝ አመሰግናለሁ።